1967 ደርግ ባደረገው ስብሰባ የቀድሞው ንጉሥ ኃይለ ሥላሴ በሕይወት በመኖራቸው የዋሁ ወገን እንደገና ይነግሳሉ በማለት ከንቱ ሐሳብ ላይ በመውደቁ አለመኖራቸው ጥቅም የሚሰጥ በመሆኑ አስፈላጊውን እርምጃ መውሰድ የሚቻል መሆኑ ተወስኗል። ነሐሴ 19 ቀን 1967 ዳንኤል አስፋውና አንድ የደርግ አባል ሆነው መጡና ጃንሆይን እናነጋግራለን ብለው አንተ ውጣ አሉኝና ወደ ውጭ አስወጡኝ። ሻለቃ እንዳለ ገላን የተባለም ከነሱ ጋር ነበር። በኋላ አንዲት እንክብል ታብሌት ነገር ዳንኤል ሊያውጣቸው እሳቸውም አልውጥም ብለው ጭቅጭቅ ጀመሩ። ወሰኔን ጥሩልኝ ሲሉ ድምፅ ሰማ። በኋላ ድምፁ ተሰማኝና ዘልዬ ገባሁ። ሶስቱም ቆም አሉና ለምን ገባህ አሉኝ። እኔም ጃንሆይ ፊታቸው ተለውጦ አልቧቸው ስላየኋቸው ደነገጥኩ። መርዝ መሆኑን አወኩ። ከዚያ መድኃኒት ከሆነ ለእኛ ለአሽከሮቻቸው ስጡንና ከምግብ በኋላ እንሰጣቸዋለን አልኩ። እርሳቸው ከምግብ በፊት ምንም መድኃኒት አይውጡም አልኳቸው። ከዚያ በኃይል ይዘው ሶስቱም ታብሌቱን ሊያውጧቸው ሲሞክሩ እሳቸውም ስላልፈቀዱ ታብሌቷ መሬት ላይ ወደቀችና ጠፋች። ከዚያ ፍለጋ ተጀመረ። ሶስቱም እጅግ ተናደዱ። በተለይ ዳንኤል አስፋው በጣም ርር ብሎ ተናደደ። ራሱን እየነቀነቀ ተበሳጨ። ከዚያ ከ40 ደቂቃ ፍለጋ በኋላ እንክብል ታብሌቷ አንድ ቦታ ተወሽቃ ተገኘች። ዳንኤል በረድ አለለት ቁጣው። ከዛ ታብሌቷን ይዞ ወጣና ሄዱ። ጃንሆይ በዚህ ወቅት ምንም የሚሰማቸው ህመም አልነበራቸውም። ፍጹም ጤነኛ ነበሩ። እነ ዳንኤል እንደወጡ ጃንሆይን ምንድነው ነገሩ ብዬ ስጠይቃቸው ለምን ትተኸኝ ወጣህ? በግድ የሆነ ታብሌት ሊያስወጡኝ ነበር ብለው ተቆጡኝ። እኔም አስገድደው አስወጥተው ነው ወድጄ አይደለም አልኳቸው። ከዚያ ጃንሆይም ሆነ እኔ ታብሌቱ እሳቸውን የሚገድል መርዝ መሆኑን ተነጋገርን። ምክንያቱም ያላመማቸውና ሐኪማቸው ዶክተር አስራትም ያላዘዙት ስለነበረ ነው። ነሐሴ 20 ቀን 67 ዓመተ ምህረት ጧት ለተረኛ አሽከራቸው እሸቱ ተክለማርያም አስረክቤ ወጣሁ። በዚህ ጊዜ ጃንሆይ ፍጹም ጤነኛ ነበሩ። ነሐሴ 21 ውጪ ያደርነው ቁርሳቸውን ይዘንላቸው መጣን። እሸቱን ያገኘነው ከአጥሩ ውጭ ስለነበረ አዲስ ነገር ስለሆነ ምን ነው እንዴት ተታቸው ወጣህ አልነው። ማታ አስወጥተው ነው አለን። እንዴት ይሆናል ብለን ተጠራጥረን በጣም ተደናገጥን። ከዚያ ቁርሱ ይግባላቸው አሉና እሸቱ እየመራ ወደ ነበሩበት አመራን። እሸቱ አንድ እግሩን ገባ እንዳደረገ ተገድለው አልጋ ላይ ተጋድመዋል። አደራረጉ በዘዴና ሆን ተብሎ የተደረገ ነው። ይህም ተጠቅልለው እያሉ ምግብ ይግባላቸው ያሉት ራሳቸውን የገደሉ ለማስመሰል ነው። ጃንሆይ የሞቱበት ቤት የመርዝ ሽታ ይሸት ነበር። በዚህ ምክንያት በመርዝ እንደገደሏቸው ጠረጠርን። በሌላም በኩል የለበሱት አንሶላ በሰው ኃይል የተሳሳበና የተጨማደደ ስለነበረ በአንሶላቸው ገድለዋቸዋል ብለን ተጠራጠርን። በአጠቃላይ ግን በወቅቱ ምንም በሽታ ስላልነበራቸው ደርጎች እንደገደሏቸው አሳምኖኛል። ምክንያቱም በነሐሴ 1767 የነበረው ሙከራ፣ በነሐሴ 1967 የነበረው ሙከራ፣ በነሐሴ 20 የነበረውን ተረኛ አስወጥተው ካባረሩ በኋላ ገድለዋቸው ማደራቸው ተደምሮ ሆን ብለው የገደሏቸው መሆኑን አምናለሁ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደርግ አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቢ ሕግ ጽሕፈት ቤት